ታሪክ ስሙት። ከእግዚአብሔር ጋር መነጋገር ካቆማችሁ ቆይታችኋል። ከዚህ ወዲህ በቃ እንዴት እመለሳለሁ? ከዚህ ወዲህማ ምን እጠቅማለሁ? ከዚህ ወዲህማ እግዚአብሔርን መቀበለኝ ለምትሉ ሰዎች አንድ እረኛ ነበር። ብዙ በጎች አሉት ይሄ እረኛ። አንድ ቀን አንዱ በግ ከበጎቹ መንጋ ተለይቶ ርቆ ይሄዳል። ወደ ኋላ ሲመለከት ከመንጋው ርቋል፣ ጠፍቷል። በቃ የሆነ ነገር ውስጥ ተሳስሮ ራሱን ያገኘዋል። ከዛ በቃ ከዚህ ወዲህ ምንም ተስፋ የለኝም፣ ከዚህ ወዲህ ምንም አልጠቅምም፣ ከዚህ ወዲህ ጠፍቻለሁ፣ መመለስም አልችልም ብሎ ሞቱን እየተጠባበቀ ሳለ እረኛ ሲመለከት መንጋውን አንዱ በግ የለ። ተሯሩጦ በጉን ፍለጋ ወይኔ አውሬዎች እንዳይገሉት እያለ በመሯሯጥ መልካሙ እረኛ ይፈልጋል። ከዛ በጉን ያገኘዋል። እዛው ተሳስሮ ተስፋ በመቁረጥ ውስጥ በጉን ያገኘዋል። በጫንቃው ተሸክሞ እየዘለለ ደስ ብሎት ወደ መንጋ ይሄዳል። ጎረቤቶቹ ጓደኞቹ ሁሉ ጠርቶ ተመልከቱ የጠፋውን በጌን እኮ አገኘሁት እያለ ደስ ብሎት ሴሌብሬት ያደርጋል። በጉ አልፈለግም ብሎ በሚያስብበት ሁኔታ እረኛው ደርሶ በጫንቃው ተሸክሞ በደስታ ወደ መንጋው ይመልሳል። ንስሐ በሚገባ በአንድ በኃጢአተኛ በሰማያት ደስታ ይሆናል። እግዚአብሔር እጆቹን ከፍቶ ዘርግቶ እየጠበቃችሁ ነው።